ይስጥልኝ ውድ ወገኖች፣ እህታችሁ የቲኔን ኬቲ ፋይናንሻል እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ ባላችሁበት ይቺ እንግዲህ የአንድ ደቂቃ የአምስት ደቂቃ የአስር ደቂቃ ለእናንተ አንኳር የሆነች መልእክት የማስተላልፍበት ሰዓቴ ነች። እንግዲህ ለሌሎች ወገኖቻችሁም ሼር እያደረጋችሁ ደግሞ ሌሎችም ደግሞ እንደናንተው ቆንጨብ ቆንጨብ እያደረጉ አውቀው እየመረመሩ የሚንቀሳቀሱ በእውቀት ላይ የሚንቀሳቀሱ ዜጎችን ለማፍራት የማደርግበት ሳይቴ ነው። በተጨማሪም ደግሞ በኢኤምኤስ ቴሌቪዥን በየሳምንቱ ሰፋ ባለ ሁኔታ ዘርዘር ባለ ሁኔታ የማስተምርበት አለ ከነ ስላይዶቹ ሁሉ ነገር አንድ ላይ ተጠቅሶ። ግን ዛሬ ደግሞ የመጣሁበት ትራንስፈር ኦን ዴት ዲድ። ብዙዎቻችሁ በዚህ በሊቪንግ ትረስት እላይታችሁ ብላችሁ በጣም ብዙ የምትባክኑና ምን እያደረጋችሁ እንደሆነ ከግንዛቤ ጋር ያላደረጋችሁ የምታደርጉ ሰዎች አላችሁ። ነገር ግን መጀመሪያ ነገር ምንድን ነው ያለን? ምን ስላለን ነው ማስተላለፍ የምንፈልገው? ብዙ እንደው በሚሊየንስ ቢሊየንስ የሚቆጠሩ ነገሮች ስላሉ ነው ወይስ አንድ ቤት ሁለት ቤት ስላለን ነው? እነዛን መጀመሪያ መመለስ ያስፈልጋል። የምንኖርባቸውን ቤቶች ወደ ልጆቻችን ለማሳለፍ ስንፈልግ እዚህ ላይ እንደምታዩት እንግዲህ በተለያዩ ዌብሳይቶች ላይ በካውንቲ ዌብሳይት በተለያዩ የመንግስታዊ አቋም በሆኑ ዌብሳይቶች ላይ በቂ እውቀትን ማግኘት ይችላል ማለት ነው እያንዳንዱ ሰው። እና ትራንስፈር ኦን ዴት ዲድ ለምሳሌ እኛ በምናልፍበት ጊዜ ልክ ሊቪንግ ትረስት የሚያደርገውን አይነት ማስተላለፍ ሊያስተላልፍ ይችላል። ልዩነቱ ከሊቪንግ ትረስት ጋር አንዱ በኮስት ነው። ሁለተኛ ነገር ደግሞ ንብረታችንን ትረስቱ ስለሆነ ኦን የሚያደርገው ትረስቱ እንዴት አድርጎ ኤክሰርሳይዝ እንደሚያደርገው እሱ ራሱ ሌላ ጥያቄ ነው። የጊፍት ታክሱ ትረስቱ ላይ ያለ እዚኛው ጋር የጊፍት ታክስ የሚባለው ነገር እዛ ውስጥ ኢንክሉድድ አይደለም። እና ጽሁፎቹ ላይ የምታዩቸው በሙሉ እጅግ አንቂ የማንቂያ ደውል ስለሆኑ ብዙዎቻችሁ እጅግ ከፍተኛ ገንዘብ ትከፍላላችሁ። ግን ምን እንኳን እንደሆነ ኤንድ ሪዛልቱን ስታዩት በደንብ ገላልጣችሁ ብታዩት እናንተ ያሰባችሁት ቦታ የሚያስቀምጥ አይደለም። ግን ለሰዎች የገቢ ምንጭ ሆናችሁ ሊሆን ይችላል። ግን የሄዳችሁት ወይም የምታደርጉት ነገር ለሰዎች የገቢ ምንጭ ለመሆን ሳይሆን እናንተና ቤተሰቦቻችሁ እንዴት ይጠበቃሉ የሚለውን ለመመለስ ነበርና አንዳንድ ነገሮች ከተለያዩ ጠበቆች ጋር ውይይት በማደርግበት ጊዜ ብዙ እውቀት ስላለ በጠበቆችም በኩል በዌብሳይቶችም የሚጠቁሟቸው ህብረተሰብን ትንሽ በገንዘብም ሊደግፈው የሚችለው በዛ ላይ ደግሞ በሀሳብ ደረጃ ያ አንድ ቤት ነው ያለኝ ቤቴን ልጆች እንዲወርሱ ነው። ዳትስት ስንት ፐርሰንት እንደሚወርሱ ስንት እንደሆነ በየካውንቲያችሁ በየስቴቱ 50 ስቴት አለ ሳይሆን በጣም ብዙ ስቴቶች ይህንን አዳፕት አድርገው ትረስት የማያስፈልጋቸው ስቴቶች አሉ። ለዚህ ለንብረታችን ለአንዱ ቤታችን ለልጆቻችን ለማስተላለፍ እና በአብዛኛው ልጅ ሲሞት ባል ሲሞት ሚስት ሲሞት ወጥታችሁ ትወረወራላችሁ የሚባለው ንግግር ብዙዎቻችሁን ያስደንግጧል። ግን የሚወረወር ነገር የለም። ይሄ ነገር ምንም ሳትከፍሉበት ራሳችሁን ልታረጉት ትችላላችሁ በተለያዩ ሳይቶች አማካኝነት። አለበለዚያ ደግሞ ጠበቃ ጋር ወይም የሪል ስቴት አተርኒ ጋር ብትሄዱ $80 እስከ $300 ያም ማለት ደግሞ በጠቅላላ ይህንን ነገር ለማድረግ ከ80 እስከ $300 ሁሉም ፕሮሰሱን ጨርሶ ማለት ነው። ዲዱን ሪኮርድ ለማድረግ ኖተራይዝ ለማድረግም እሱንም ጨምሮ ማለት ነው። ስለዚህ ከ80 እስከ $300 ባለው ሬንጅ ውስጥ ሰዎች ሊያደርጉ ይችላሉ። አለበለዚያ ራሳቸው ደግሞ በነፃ ሊያደርጉት ይችላሉ ለሰው ሳይከፍሉ። በመንግስት ግን ሪኮርዴሽን ፊ የምትጠየቁትን ከፍላችሁ ታደርጋላችሁ ማለት ነው። ላይክ ኤኒቲንግ ኤልስ። እንግዲህ ለዛሬ ይዤላችሁ የመጣሁት ብዙ ውዥንብር ያለና አሳዛኝ ነገር የሰው ልጆች ላይ ሲደርስ ስለማይ እነዛን ጥገና ለማድረግ ይህንን ይዤላችሁ ብቅ ብያለሁ። እህታችሁ የቲኔን ኬቲ ፋይናንሻል። በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። ራሳችሁን ጠብቁ፣ ጠይቁ፣ እወቁ። ጠያቂ አዋቂና መራጭ ተጠቃሚ እስክትሆኑ ድረስ ሁልጊዜም እንዲህ ያሉ ከኪስ የወጡ የተለያዩ ነገሮች ሲያጋጥሟችሁ ማስረጃ የምትጠይቁ ሰዎች መሆን አለባችሁ። የት ዌብሳይት ላይ ነው የት ነው ይሄ ነገር እስኪ ልየው ብላችሁ ካልሆነ ብዙ ሰው ጠበቃ ሳይሆን የጠበቃ አይነት ነገር የሚጫወት ወይም ደግሞ ዳታ ይዞ የማይቀርብ ጠበቃም እኮ ካልሆነ እኔም ጠበቃ አይደለሁም። ግን አትሊስት ሶርሱን ይዤላችሁ ቀርብ ያለው እዛው ጋር ስትሄዱ ሴምቲንግን ያነበብኩትን ልታነቡ ትችላላችሁ። እና በማስረጃ የምትንቀሳቀሱ ሰዎች ሁሉ ላለው በሚቀጥለው እስከምንገናኝ መልካም ጊዜ መልካም ቀን ይሁንላችሁ። ደህና ሁኑ።